ሰላም የኤስኤም ዩቲዩብ ቻናል ተከታታዮች እንግዲህ ፓርት 5 ላይ ደርሰናል። አሁን ደግሞ የምናየው ሚዲየም ነው። ሚዲየም ኳሊቲ የሆነን ከባለፈው ይቀጥላል ማለት ነው። ፓርት 5 ሚዲየም ኳሊቲ ወይም ደግሞ ምንድነው ይሄ ባላንስር የሆነ ነው ከኮስትም ከስትሪንግዝም አንፃር ማለት ነው። እንግዲህ ተመሳሳይ እንትሮችን ነው ኢንግሪዲየንቶችን ነው የምንጠቀመው። ምንም የተለየ ነገር የለውም። 5 ባሊ ይኖረናል ልክ ባለፈው እንዳለው ማለት ነው። የምንጠቀማቸው ኢንግሪዲየንቶች እነማን ናቸው ካለን ኤስኤልኤስ፣ ላፕሳ፣ ኮስቲክ ሶዳ፣ ኮስቲክ ሶዳ ከዛን ሶዳ አሽ፣ ሳልት ቴብል ሳልት ማለት ነው የገበታ ጨው ነው። ከዛን ከለር ሊኖር ይችላል። ስለዚህ ጋር ጽፈው ከለር እንደገና ደግሞ ፐርፊውም ያዋናው ደግሞ ወተር። ወደ ዋናው እንትን ስንመጣ ለ1 ሊትር አስቀድሜ እንደነገርኳችሁ ፓርት 4 ላይ ማን ነው ይሄንን ለ1 ሊትር ነው የምንሰራው። አሁን የምንሰራው ለ1 ሊትር ለ1 ሊትር የምንሰራ ከሆነ 5 ባሊ ይኖረናል። 1 2 3 4 5 ባሊ ይኖራል። የመጀመሪያ ባሊ ላይ ወይም ደግሞ ለኤስኤልኤስ ማለት ነው 40%ቱን እዛ ውስጥ እናደርጋለን ለ1 ሊትር። ያ ማለት 400 ግራሙን እዛ ላይ እናደርጋለን ወይም 40%ቱን። ከዛን ደግሞ ላፕሳ የቀረው 150ውን፣ ኮስቲክ እንዲሁ 150። ምክንያቱም 40% ካልን ለኤስኤልኤስ 40%ቱን ካልን የቀረውን እንትን ለዩቹ እናካፍለው 60%ቱ ለአራቱ እናደርገው። ይሄን ስናደርግ ደግሞ ስንት ይሰጠናል? 15% ይሆናል ማለት ነው። የቀሪዎቹን በሙሉ 15% ነው የምናካፍለው ማለት ነው። ያ ደግሞ ሲሆን ለ1 ሊትር 150 ግራም ኮስቲክ ይሆናል። ሶዳ አሹን 150 እንደገና ላፕሳ፣ ኮስቲክ፣ ሶዳ አሽ፣ ሳልት 150 ግራም ማለት ነው። ይሄንን አደረግን። ይሄኛው ውሃው ነው። ይሄ የውሃው መጠን ነው። መጀመሪያ ውሃ ስለምናደርግ ማለት ነው። ተሳስታችሁ ፓርት 4 ላይ ያልነገርኳችሁ ነገር እንደዚህ መቀላቀል ከጀመርን በኋላ ሌላ ውሃ መጨመር አያስፈልግም። ወይ አስቀድሞ በዛ እንዲልን ከፈለገን የተወሰነ መጨመር ይቻላል። ከዛ ውጪ ግን እንትን መጨመር አያስፈልግም በፍጹም። ብጥስጥስ ነው የሚለው አሲድ ላይ በተለይ ላፕሳ ላይ ውሃ መጨመር አያስፈልግም። ኮስቲክ ላይ ምናምን ዲዞልቭ ስለሚሆን ቶሎ እንትን፣ ይሄ ግን ይበጣጠሳል፣ አያስፈልግም በፍጹም ማለት ነው። አሁን የምናየው እንግዲህ እንዳልኳችሁ ሚዲየም ነው። ለሚዲየሙ ስንት ነው የሚያስፈልገው የሚለው ነገር ስንመለከት ኤስኤልኤስ ለሃይ ኳሊቲ 100 ግራም ነው አይደል ያለው ካረሳሁት ማለት ነው። ይሄኛውን 70 ግራም እናደርጋለን። ላፕሳ 20 ግራም፣ ኮስቲክ ሶዳ 0.7 ግራም ኦልሞስት 1 ግራም ራሱ አሉ ነው አስቡት። ሶዳ አሽ 3 ግራም ይታያል። 70 20 0.7 3 በቴብል ሳልት 10 ግራም
15 ነበር። ይሄኛውን 10 ግራም እናደርጋለን። እዚህ ጋር ከለር መጨመር እንችላለን። እሱ ምርጫችን ነው። እንደነገርኳችሁ ከለርለስ መሆን ማድረግ ይቻላል፣ አለማድረግ ይቻላል። ፐርፊውም ሽቶ እዚህ ጋር መጨመርም አለመጨመርም ይቻላል። ሚዲየም ላይ ማለት ነው። ይሄ የምርጫ ጉዳይ ነው። ሰው ፕሪፈር ያደርጋል። ኦፍ ኮርስ ሽቶ ያለውን እንትን ከሌለው ያስመርጣል። ምክንያቱም በእኔ ኤክስፔሪየንስ ሽቶ ያለውን አብዛኞቹ የሌለው የሚመርጥም አሉ። የሚገርማችሁ ነገር ግን በፐርሰንት ሳስቀምጥላችሁ መተው ከስተመር መተው ከሚጠይቀው አንፃር ማለት ነው 95% ሽቶ ያለውን ይፈልጋል። 95% ማለት ነው። ሶ ሽቶ መጨመርና ያለመጨመር ጉዳይ የንግዳችሁንም የእንትን ማተር ያደርጋል ማለት ነው። የገንዘባችሁን ማለት የሽያጫችሁን ነገር ማተር ያደርጋል። ምንም አትጠራጠሩ። ግን ደግሞ ሽቶ ውድ ነው። አንዳንዱ ሃይ ኳሊቲ ከ4000 እስከ 5000 ይደርሳል በ1 ሊትር ማለት ነው ጋይስ። ሶ እሱን ኮንሲደር ማድረግ አለባችሁ። ገና ለገና ይጨምራል ብላችሁ ኪሳራ ውስጥ መግባት የለባችሁም። ሶ ከአንድ እስከ ከገዛችሁም ከ1 እስከ 2 ግራም በቂ ነው ለ1 ሊትር ከ1 እስከ 2 ግራም ማድረግ ይቻላል። ከዛ ውጪ አያስፈልግም። ይሄ እንግዲህ ለስንት ነው? ለ1 ሊትር እንዳትረሱ። ይሄ ለ1 ሊትር ነው። ከዛን ወደ መቀላቀሉ ስንገባ ዩቲዩብ ስፔስ ሚንስ አይ ቲንክ እዚህ ከታች ይጻፋል። ወደ መቀላቀሉ ስንገባ በደንብ አስተውሉ። እዚህ ጋር ለምሳሌ ይሄንን በአንድ ባሊ ውስጥ 70 ግራም ለ1 ሊትር ነው አይደል ያለው? 70 ግራሙን በ1 ሊትር ቀላቅለናል። ከዛን 20ውን ቀላቅለናል፣ 0.7ን ቀላቅለናል። 3 ግራሙን በደንብ ሚክስ መደረግ አለበት በነገራችን ላይ ኢንዲቪዥዋሊ። ከዛን ሳልቱን ቀላቅለናል። ሶ 70 ግራም ትልቅ ባሊ ይኖራል። እዛ ትልቅ ባሊ ውስጥ ማንን እናደርጋለን? መጀመሪያ 70 ግራሙን የተቀላቀለውን ይሄንን በ400 ግራም ውሃ 70 ግራም የተቀላቀለበትን ኤስኤልኤስ እንከታለን እዚህ ውስጥ ማለት ነው። መጀመሪያ ኤስኤልኤሱን እንከታለን። ቀጥሎስ ላብሳውን እንከታለን። ቀጥሎ ኮስቲክ፣ ቀጥሎ ሶዳሹ፣ ቀጥሎ ሳልት። ከዛን እዚህ ላይ ከፈለገን ፐርፊውሙን መጨመር ይቻላል። እንደገና ደግሞ ከለርም እንደየሰው ፍላጎት መጨመር ይቻላል። ሞስት ፕሮባብሊ ግን ለእቃ ካልሆነ በስተቀር ከለር ብዙ ጊዜ ሰው አይፈልገውም። ንጹህ ነው የሚፈልገው። ብዙ ጊዜ እንትን የሚለው ይመስላል የሰው አስተሳሰብ። አንዳንዴ ያስተዋልኩት ምንድነው ስነግራችሁ እሱ ወደ ባለቤት ብንመጣበት ይሻላል። ግን ጀነራሊ ስነግራችሁ ከለር ሲኖረው ልብስ እንትን የሚል ይመስላል። ያንዳንድ አስተሳሰብ ነው ሁሉም ማለት ነው። ልብሱን ላይ የሚቀር ይመስላል እና የሚፈልገው ንጹህ ነው። እቃ ላይ ደግሞ ሲሆን የተለመደ ነገር ነው። እቃ ላይ ደግሞ ሲሆን ከለር ግዴታ ምን ባለበት። የሚገርማችሁ ነገር ግን ከለር ምንም ከእንትን ጋር ከማጽዳት ጋር ምንም ኮኔክሽን የለውም። ከለር ምንም ፐርፐዝ የለውም። ጀስት ለእይታ ሲታይ ያምራ እንጂ ከኳሊቲና ከማጽዳት ጋር ምንም ነገር የለውም። ከለር ይህንን 100% እርግጠኞች መሆን ትችላላችሁ። ጀስት ግን የእቃ ሲባል አሁን የተለመደ ከለር አለ፣ ለእንትን ሲባል ደግሞ የተለመደ ከለር አለ። ልብስ በብዛት ቀይ ምናምን እንጠቀማለን፣ ግን ከለርለስ ሲሆን ነው በብዛት ለልብስ የሚፈልገው። ያው ለእንትን ሲሆን ሌላ አይነት ከለር ነው። ይሄ ለሚዲየም ኳሊቲ በነገርኳችሁ። እዚህ ጋር ፐርፊውሙን እንደምርጫችሁ ነው፣ ከለርም እንደምርጫችሁ ነው ልታስገቡት ትችላላችሁ። ሶ 70 ግራም 20 ግራም 0.7 ከዛ ደግሞ ሶዳሹ 3 ግራም ሳልት 10 ግራም በቅደም ተከተል ብቻ ለብቻ እንትን ያለውን ወስደን እንቀላቅላለን ማለት ነው። 100 ሊትር ሲሆን እንደነገርኳችሁ 40 ሊትሩ ኤክስኤልኤስ ይሆናል። ላብሳው 15፣ ኮስቲክ 15፣ ሶዳሽ 15፣ ሳልቱ 15 ግራም ማለት ነው። ይሄንን ማብዛት ነው በነገራችን። ከዛ ይሄኛውን ይሄ ለ1 ሊትር አይደለ 70
ሲባዛ በመቶ ነው የምናደርገው። 7 ሲባዛ በመቶ ስንት ነው? 7000 ግራም ነው። 7000 ግራም ማለት 7 ኪሎ ግራም ማለት ነው። 7000 ግራም ማለት 7 ኪሎ ግራም ማለት ነው ለ100 ሊትር። እዚህ ጋር ዝብርቅርቅ እንዳይል በስነ ስርዓት ጽፌ ላሳያችሁ። ለምሳሌ 100 ሊትር ከሆነ ለ100 ሊትር ከሆነ እዚህ ኳርስቱ 400 ግራም አይደለ እንትን የምንለው አይ ሚን 70 ግራም አይደለ ለ1 ሊትር 70 ሲባዛ በመቶ 7000 ግራም 7000 ግራም ማለት ደግሞ እዚህ ኳሱ 7 ኪሎ ግራም ሶ ኤስኤልኤስ 7 ኪሎ ግራም ነው ማለት በ100 ሊትር። ከዛ ላብሳ ደግሞ አለ። ላብሳ 20 ነው። 20 ሲባዛ በመቶ 2000 ግራም 2000 ግራም ደግሞ ማለት ነው 2 ኪሎ ግራም ማለት ነው። ይሄ ለ100 ሊትር አስታውሱ። እንዲሁ ተመሳሳይ በዚህ እያደረገን በዚህ መሰረት 100 ሊትሩን መስራት እንችላለን ማለት ነው። ሶ ይሄ ሚዲየም ኳሊቲ በዚህ መልክ መስራት ይቻላል ማለት ነው። እንግዲህ ፓርት 5 ላይ ይመስላል። ፓርት 6 ሎ ኳሊቲ ወይም ደግሞ በጀትድ የሚባለውን የሳሙና ሊኩዊድ ሶፕ እናያለን ማለት ነው። ስለተከታተላችሁ አመሰግናለሁ። ሰላም።